አሁንም አብራችሁን ስለሆናችሁ ከልብ እናመሰግናለን። እግዚአብሔር ይስጥልን። ወደ ቀጣዩ ልለፍ። ዛሬ ምጽዋ የተራገፈው የጦር መሳሪያ ጉዳይ የሚለው ላይ ይሄዳለሁ። እሱን እናንሳ። ምጽዋ ላይ የጦር መሳሪያ ተራግፏል። ምጽዋ የተራገፈው የጦር መሳሪያ አንድ ግዙፍ መርከብ፣ በጣም በርካታ ከባድ መሳሪያዎች የጫነ መርከብ በዚህ አካባቢ እንደሰፈረ ምጽዋ እንደአረፈ ወደብ ላይ ማለቴ ነው። ከዚያም ተነስቶ ተመልሶ ጉዞ እንደጀመረ መረጃዎች ያመለክታሉ። ይሄ ሁኔታ በአገዛዙ ዘንድ አንዳች የሆነ ውጥረት ፈጥሯል። ሁልጊዜም ከውጥረት ነፃ ሆኖ አያውቁም። በእርግጥ ምርጫቸው ይሄው ነው። ይሄ በምጽዋ አካባቢ መጥቶ ማረፉ ማለት ምጽዋ ወደብ ላይ አሳርፎ አራግፎ መመለሱ የተነገረለት መርከብ ከባድ የሚባሉ የጦር መሳሪያዎችን ጭኖ እንደነበረ ነው መረጃዎች የሚያመለክቱት። ይሄ ሁኔታ ከምን ጋር ይያዛል የሚለውን ግን ዝም ብሎ የሚታለፍ ጉዳይ አይመስለኝም እና የተወሰኑ ነገሮች ማንሳት ያስፈልጋል። ይሄ ሁኔታ ወዴት እያመራ ነው የሚለውን አንድ ፒክቸር አለ፣ እሱን ለማየት እንሞክራለን። እንግዲህ አድማጮች ባለፈው ጊዜ 3 የተለያዩ የጦር መርከቦች ከባድ መሳሪያም ተተኳሽም ወዘተረፈ የጫኑ በምጽዋ ወደብ በኩል በቀይ ባህር በኩል ተጉዘው ሲመጡ ነበረ። እነዚያ መርከቦች 3ቱም ከአብይ አህመድ ውል ፈጽሞ የመሳሪያ ግዢ የፈጸመባቸውና የሚያጓጉዝባቸው መርከቦች ነበሩ። የሻዕቢያ ጦር ወይም የኤርትራ ጦር እነዛን መርከቦች ምጽዋ አካባቢ ከተቆጣጠረ በኋላ መሳሪያዎቹን አራግፎ የተወሰነ ጊዜ መርከቦቹ ከቆዩ በኋላ ለመርከቡ ባለቤት ወይም ሀገሮች መልሷል። ይህ በእንዲህ እንዳለ አሁን ከዚያ በኋላ ከራሻ የተነሳች መርከብ ለጋራ የባህር ኃይል ልምምድ በሚል ምጽዋ ማረፏን ማስረጃ ዋቢ አድርገን ጠቅሰን ነበረ። እንደምታውቁት ያ ሁኔታ ተከናውኗል። በትክክል ተጨባጭ ነገር ነው እየተናገረን ያለነው። ምጽዋ ላይ ተራግፎ መሳሪያ አሁን የመጣው ያኛው የራሻው ከተመለሰ በኋላ እንደገና የቱርክ ተብሎ ሲነገር ነው የነበረው። ሃውኤቨር አሁን ላይ ከአንድ መርከብ መጥቶ በጣም በርካታ ከባድ መሳሪያዎችን ጭምር የያዘ ነው። ምጽዋ ወደብ ተጠግቶ የጦር መሳሪያዎችን አራግፎ ተመልሷል ነው መረጃው የሚያመለክተው። የተመለሰው ወደ ካይሮ ነው፣ ወደ ግብፅ። ስለዚህ መርከቡ የጦር መሳሪያ ጭኖ የመጣው ከግብፅ ነው ማለት ነው። ይህንን ሁኔታ ትንሽ አፍታቶ ማየት ያስፈልጋል። መሳሪያው ምጽዋ ከተራገፈ በኋላ ወዴት ነው የተመለሰው? ወደ ካይሮ ብለናል። ለምን ፐርፐዝ ነው የመጣው የሚለው ነው ሌላው አነጋጋሪ የሚሆነው። ለምሳሌ ሱዳን ውስጥ የነበረ የሱዳን አውሮፕላኖች፣ የጦር ጀቶች ወደ አስመራ መጥተው አስመራ እንዲያርፉና ኤርትራ ውስጥ እንዲቆዩ ሲደረግ መነጋገሪያ ሆነው ነበረ። ስለ ሁኔታው በተቻለ መጠን ለማጣራት ሞክረን ለአድማጭ ተመልካቾቻችን መረጃውን ለማድረስ ሞክረናል። ከዚያም ተጨባጭ መረጃ አግኝተን በቪዲዮ አስደግፈንም አቅርበናል። ያቀረብነው ኡምዱርማን የሚባለው የሱዳን ግዛት ላይ ያለው የአውሮፕላን ጣቢያ የኡምዱርማኑ አየር ማረፊያ ተመቶ ነበረ። ኡምዱርማን አየር ማረፊያ ላይ የነበሩት የጦር ጀቶች የሲቪል አውሮፕላኖች በኤመሬት ድሮን እንዲወድሙ ከተደረገ በኋላ ከዚያ ልምድ የወሰዱት ጠቅላላ ኃይላቸውን እነዚያ የጦር ጀቶች ለጉዳት ይዳረጋሉ ተብሎ ስለታሰበ የሱዳን መንግስት እነሱን አሽሽቶ አምጥቶ የት ነው ያራገፋቸው? ኤርትራ ላይ። ስለዚህ ከጥቃት ተከላክሏቸዋል። የሱዳን ተዋጊ ጀቶች ኤርትራ የገቡት ለውጊያ ሳይሆን ራሳቸውን ከጥቃት ለመከላከል ነበር ተብሎ ይታመናል። ወይም ትክክል ነው በዚያ መንገድ የተሰጠው ትርጓሜ።
አሁን የጦር መሳሪያ ከግብፅ ተነስቶ ሲያበቃ መጥቶ ኤርትራ የተራገፈው ለምን ፐርፐዝ ነው? ምጽዋ ላይ ሁለት ነገሮች እያነሱ ነው ከተንታኞች ምልከት አንጻር። አንደኛው የሱዳን ሁለት ኃይል ነው ያለው የምታውቁት፣ የአልቡርሃንና የኮማንዶ ምንድነው የዳጋሎ የሚመራው ኃይል ነው። ሁለት ኃይል ነው። ግብፅ የአልቡርሃንን ኃይል ትደግፋለች። አብይ አህመድ ደግሞ የዳጋሎን ኃይል ይደግፋል። አብይ አህመድ የዳጋሎ ኃይል በቤኒሻንጉል በኩል ኢትዮጵያ ግዛት ውስጥ ገብቶ እንዲሰለጥን እያደረገ ነው። የሱዳን ወታደሮችም የኮሎምቢያ ወታደሮችም በኢትዮጵያ መሬት ላይ አልቡርሃንን ለመውጋት እየሰለጠኑ ስለሆነ አልቡርሃን ደግሞ ከግብፅ ጋር ያለውን ወዳጅነት ተጠቅሞ ግብፅ ያመጣችለትን መሳሪያ እየተቀበለ ነው የሚል አለ። ስለዚህ ይሄ መሳሪያ ሱዳን አሁን በቤኒሻንጉል በኩል ከፍተዋለሁ ላለችው ጦርነት ዝግጅት የሚውል ነው። በሁሉም መስክ ተንትኑት። ይሄ የጦር መሳሪያ ኤርትራ ጋር የሚራገፍ ሱዳን ጋር የሚራገፍ በሁለቱም መልክ ወደ ኢትዮጵያ የሚወነጨፍ የጦር መሳሪያ ነው እየተከማቸ ያለው ማለት ነው። በራሱ ገዝቶ ያመጣውን አብይ አህመድ በራሱ ገዝቶ ያመጣውን የጦር መሳሪያ ሌላ አይደለም፣ ገዝቶ ያመጣውን ኢሳያስ ተቀብሎ አራግፎታል። 3 መርከቦች የጦር መሳሪያ የጫኑ መርከቦች እሱን አራግፎ መርከቦቹን መልሷል። አሁን እንደገና ሌላ እየመጣ ነው። ኢንተርናሊ አገር ውስጥ ዲቪዥን በመፍጠር መከፋፈል በመፍጠር ጎራ በመክፈል እንዲበታተኑ አድርጓል። ትላንትም ከትላንት ወዲያም ስናነሳው እንደነበረው ኢትዮጵያ ውስጥ ያልተቋረጠ የእርስ በርስ ጦርነት እየተካሄደ ነው ያለው። በዚህ ውስጥ የቀጠናው ጦርነት ደግሞ እንደ ጉድ እየፈላና እየተንተከተከ ያለበት ወቅት ነው። ዛሬ ሌላን ጨምር የሱዳንን ትላንት አንስተነዋል። እዛ ላይ ጊዜ አንፈጅም። ዛሬ ደግሞ ሌላ ፍረንት ነው የምንነግራችሁ። ምን እየተካሄደ እንደሆነ ምን እየሆነ እንደሆነ እንድትረዱት የሚያደርግ አንድ አጠር ያለ ቪዲዮ አለ፣ የወታደሮችን እንቅስቃሴ የሚያሳይ። ወታደሮቹ እንቅስቃሴ የሚያደርጉት የአብይ አህመድ አገዛዝ በኢትዮጵያ ውስጥ እየፈጸመ ያለውን ወንጀል እና አገዛዙ እየፈጸመ ያለውን አፈና ተሰላችተው በምሬት የኢትዮጵያን ምድር ለቀው ኢቭን የመንግስት የሚባለው አካል የአብይ አህመድ አገዛዝ ከተመሰረተ በኋላ ባለስልጣን የነበሩ አካላት ከዚህ በፊት በመረጃ አንስተናል። የምትከታተሉን ሰዎች እነዚህን እውነታዎች በሚገባ ታውቃላችሁ። ለምሳሌ ላንሳ፣ የሰማችሁ ልክ እንደ ትላንቱ ሰምተናል እናስታውሳለን ብትሉኝ እመርጣለሁ፣ ደስ ይለኛል። የአፋር ብሔራዊ አንድነት አብዮታዊ ግንባር የሚባል ድርጅት ተመስርተዋል። ይሄ ድርጅት የመከላከያ ሚኒስትሯ የአይሻ መሐመድ የአጎት ልጅ የእናቷ ወንድም ልጅ፣ በእናቷ በኩል የእናት ወንድም ልጅ ያ ማለት የአጎቷ ልጅ ሀጂ ኢብራሂም የሚባሉ አፋር ክልል ውስጥ ባለስልጣን የነበሩ አካል ትተው ሂደዋል ወደ ኤርትራ። የተወሰነ ኃይል ይዘው ነው ሄዱት። ነገር ግን እሳቸው ከሄዱ በኋላ የተከበሩና የሚወደዱ ሰው በመሆናቸውም የህዝቡንም ምሬትና አጀንዳ ይዘው ወደ ኤርትራ ስለተሻገሩ በርካታ ኃይል እየፈለሰ እየተቀላቀላቸው ነው ብለን በ3 ዙር ከመንግስት ከሚባለው አካል አፋር ክልል ላይ መንግስት ከሚባለው አካል በስልጣን ደረጃ ላይ ካሉ አካላት እየፈለሱ እየተቀላቀሏቸው መሆኑን በማስረጃ እያቀረብን ቪዲዮ ምስል እያቀረብን አሳይተናል። ይሄንን የምታስታውሱ አላችሁ? መልካም። ማየው እናስታውሳለን የሚል ነው የሚያስታውስ ሰው። አንድ በጣም ደስ የሚለው ነገር ተከታታዮቻችን እያንዳንዷን ነገር በጥንቃቄ የምትከታተሉ መሆናችሁን ነው የሚያሳየው። አብዛኛዎቹ ቁልፍ መሰረታዊ የምንላቸውን መረጃዎች
በደንብ ተከታትላችኋል። ስለዚህ አሰምተናል፣ አዳምጠናል፣ እናስታውሳለን እያላችሁ እየመለሳችሁ ላላችሁ በጣም እናመሰግናለን። የምታስታውሱ ብቻ ነው አሁንም እናስታውሳለን እናስታውሳለን የምትሉት። ትላንት ከትላንት ወዲያ ወይም የዛሬ ወር ከ15 ቀን ሐጂ ኢብራሂም ወደ አፋር ሲጓዙ ይዘው ሄዱት ጥቂት ወታደር የሚያምንባቸው ተከትሏቸው ግን አሁን በገፍ ኃይል እያደራጁ ስለመሆኑ የተናገርነውን የምታስታውሱ አካላት ታስታውሱታላችሁ። ቴንኪው በጣም እናስታውሳለን የምትሉ በሙሉ ያላችሁ በደንብ ሰምታችኋል፣ በደንብ አስታውሳችኋል። ምን ተፈጠረ አሁን ነው። እዛ ያለው የተደራጀ ኃይል በዛሬው ዕለት አንድ እወጃ አውጥቷል። እወጃው አስፈላጊውን ዝግጅት አድርገን ጨርሰናል የሚል ከዚህ በኋላ የአብይ አህመድን አገዛዝ እንገጥመዋለን ይላል። ይሄ ብቻ አይደለም፣ በአፋር ምድር ላይ ብልጽግና የሚባለውን አካል እንገጥመዋለን ብለዋል። በአፋር ክልል ላይ በአፋር ምድር ላይ እየተንቀሳቀሰና እየተደራጀ ያለ አፋር ላይ ተደራጅቶ ወደ ትግራይ እየተኮሰ ያለ ኃይል በአስቸኳይ ከአፋር ክልል እንዲወጣ የሚል መግለጫ አውጥተዋል። እናም በሚወስዱት የኃይል እርምጃ ጠራርገው እንደሚያስወጡም ለራሳቸው የገቡትን ቃል ለህዝብ የቃል ኪዳን ማሰሪያችን ብለው በመግለጫ ይፋ አድርገዋል። እስኪ ሐጂ ኢብራሂም ጥቂቱ ነው ከገቡ በኋላ በአጭር ጊዜ ውስጥ ዝግጅት አጠናቀው የአብይ አህመድ ቡችላ ተላላኪ ሆኖ የሚንቀሳቀስ አወል አርባ የሚባል አፋር ላይ ተላላኪ ሆኖ የሆዴድ የአፋርን ህዝብ ለባሰ መከራና ለፈተና እየዳረገ ያለ አካል በአፋር የሚያደርገውን እንቅስቃሴ በቸልተኛነት አናየውም። we are ready ብለው የተዘጋጁት አካላት ምን ይመስላሉ? በጥቂቱ እንመልከት። አምጦ የተነሳ እንዲሆን ጎጆውን አፍርሶ መኖሪያው የት ይሆን? ይሄ የምታዩት አካል ወይ የምታዩት ኃይል እንቅስቃሴ እያደረገ በጣም በጥቂቱ ቀንጨብ አድርገን ያቀረብንላችሁ ዛሬ መግለጫ ያወጣው የአፋር ብሔራዊ አንድነት አብዮታዊ ግንባር የሚባለው ኃይል ነው። የአፋር ብሔራዊ አንድነት አብዮታዊ ግንባር በተወካዮቹ አማካኝነት ወይም በአፋር የሚንቀሳቀስ ኃይል በተደጋጋሚ በሰጡት መግለጫ የአማራ ፋኖ የሚያደርገውን ትግል በአውንታ የሚመለከቱ ከአማራ ፋኖ ትግል ጋር በተጓዳኝ ለመስራት ዝግጁ የሆኑ መሆናቸውን በተደጋጋሚ ገልጸዋል። ይህ ብቻ አይደለም። ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ወይም የህዝባዊ ድርጅቱ የምክትል ሊቀመንበርና የዘመቻ መምሪያ ኃላፊ አርበኛ መከታው ማሞ የሸዋ ጠቅላይ ግዛት እዝም አዛዥ ማለት ነው፣ ወደ ቦታው ተንቀሳቅሶ ከአፋር የተንቀሳቀሱ ኃይሎች ጋር በግልጽ ተገናኝቶ ተነጋግሮና በአጠቃላይ አሁን ያለውን ውንብድና የተሞላው ስርዓት የሚያደርገውን እንቅስቃሴ በጋራ ለመመከትና ህዝቡን ለመታደግ ያላቸውን ቁርጠኝነት ያሳዩበትን በምስል ጭምር ከዚህ ቀደም አስታውሰናል። በተለያየ መልኩ የሆነ ሆኖ ይሄ አካል እንቅስቃሴ የሚያደርገው አካል ከየትም ይነሳ ከየት ዋነኛ ጥያቄው 4 ኪሎ ያለው አፋኝ አምባገነንና የዘር ማጥፋት ወንጀል አውጆ ፈተና እየጋረጠ ያለ አካልን እንታገላለን ብሎ የሚንቀሳቀስ ኃይል ነው። እንግዲህ ሁለት የተለያዩ አካላት እናያለን። አንድ ለምሳሌ አብይ አህመድ በኤርትራ ላይ ያደራጀው ኃይል አለ። ይሄ ኃይል የቀይ ባህር ዴሞክራሲያዊ ድርጅት ተብሎ የሚጠራ ድርጅት ነው። የቀይ ባህር ዴሞክራሲያዊ ድርጅት የሚባለውን አብይ አህመድ አዲስ አበባ ላይ
ሄድ ኦፊስ ከፍቶ አፋር ላይ የማሰልጠኛ ካምፕ ከፍቶ በቀጥታ መከላከያ ከሚባለው ተቋም እነ ብርሃኑ ጁላ የከባድም የቀላልም መሳሪያ እና የስልጠና የሎጂስቲክም የስልጠናም ድጋፍ የሚያደርጉለት ሰራዊት ነው እየተገነባ ያለው። ይሄ ኃይል ኤርትራን እወጋለሁ ብሎ የሚንቀሳቀስ ነው። በአንጻሩ አሁን የጠቀስነው ደግሞ የአፋር ብሔራዊ አንድነት አብዮታዊ ግንባር ደግሞ ዛሬ መግለጫ ያወጣው ባለፈው ሳምንት በነገራችን ላይ ባለፈው ሳምንት የዚህ የአፋር የቀይ ባህር ዴሞክራሲያዊ ድርጅት እንዳውም አሰለጠን 2 ሳምንት 3 ሳምንት ገደማም አሰለጠንኩ ያላቸውን ኃይሎች አሳይተን የፋኖ በአንድ ወረዳ የሚያስመርቃትን ሻለቃ ጦር አያክልም ብለን እንደው እውነት ለመናገር በመሳለቅ ጭምር ያየነው ነበረ። በርከት ያለ የጦር መሳሪያ ነው የሰጧቸው። ለፕሮፓጋንዳም ቢሆን እነ አብይ አህመድ የራሳቸውን እንኳን ሰዎች አብሯቸው ፎቶ እንዲነሱ ቢያደርጉ ይሻል ነበረ። እኔ ዞሮ ዞሮ በተወሰነ ደረጃ ተደራጅተናል ብለው እየተንቀሳቀሱ ነው። ስለዚህ በኤርትራ የኤርትራን ተቃዋሚዎች ወይም ኤርትራን ሊወጉ ይችላሉ ብለው የሚያስባቸውን ኃይል አብይ አህመድ እንዳደራጀ ሁሉ ሻዕቢያም በኢትዮጵያ ውስጥ ተከፍተናል ያሉትን እነዚህን የአፋር ብሔራዊ አንድነት ድርጅቶች ረድቷል ተብሎ ነው የሚታመነው። ከዚያም ተንቀሳቅሰው አሁን የአብይ አህመድ አገዛዝ በአፋር በአወል አርባ የሚያደርገውን እንቅስቃሴ ለመግታት ጥረት እያደረጉ ነው የሚገኙት። ወይም ይሄ የቀይ ባህር አፋር ወዘተረፈ ብሎ አብይ አህመድ ያደራጀው አካል ጥቃት ከመሰንዘሩ በፊት ቀድመው ደርሰው እናነጋግረዋለን እያሉ ነው። ፍረንቱን ብዛቱ ይሄ መግለጫ የዛሬ ነው። በነገራችን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር የሚባለው ድርጅት አሁን የአወል አርባን እና ወይም የአፋር ላይ ያለውን የብልጽግና ክንፍ እገጥማለሁ፣ ምንም ሌላ ምርጫ የለንም፣ በቂ ዝግጅት አድርገናል ብለው ያወጁበት ቀን ነው። ትላንት ሱዳን ያወጀችውን ነግረናቸዋል። ዛሬ ከኤርትራ የተነሳው ኃይል ያወጀውን ነግረናቸዋል። አብይ አህመድ ደግሞ በሁሉም አቅጣጫ ጦር ሰራዊት እያስጠጋ ነው። አማራ ክልል ላይ ያለውን ጦርነት እንደምታዩት ፍጅት አጠናክሮ ቀጥሏል። ከትግራይ ጋር እዋጋለሁ የሚለውን ቀጥሎበታል። አጥፍቶ ጠፊ ድሮኖች አሰማራለሁ ብሎ የዛተ ነው። በጌታቸው ጉዲና የሚመራ ኃይል ከአሶሳ አካባቢ የተንቀሳቀሰ ኃይል ወደ ቤኒሻንጉል እንዲጓዝ እያደረገ ነው ያለው። ከሱዳን ጋር ደግሞ በሚፈጠረው ፍረንት የሚገጥም ማለት ነው። በዚህ ሁሉ መካከል በየቦታው እየታፈሰ በየአዳራሹ የሚቆለል ወጣት ሁሉ ምንድን ነው እየገጠመው ያለው የሚለውን አንድ ቪዲዮ ሲዘዋወር ማህበራዊ ሚዲያ ላይ አይታችሁ ይሆናል ብለን እናስባለን። አንድ ቪዲዮ ሲዘዋወር ነበር። ቪዲዮ አንድ አዳራሽ ውስጥ ባዶ አዳራሽ ውስጥ በጣም ግዙፍ አዳራሽ ኮንሰንትሬሽን ካምፕ ማለት ነው። ህፃናት በአፈሳ ገብተው የታጎሩ ህፃናት ራሳቸውን ሰልፊ ቀርጸው ያወጡትና የለቀቁት ቪዲዮ እዛ ላይ የሚሉትን ሰምታችኋል። ድረሱልን፣ በቃ በግድ አፍነው እዚህ ውስጥ አድርገውን አላጉረናል። እነዚህ በሙሉ በእድሜያቸው በጣም ህፃናት የሆኑ ባለፈው የስቴት ዲፓርትመንት መግለጫ እንዳያችሁት ህፃናትን እያፈሰ ለጦርነት የሚማግድ ስርዓት አይደል ያለው። እንዲህ ያለ ሁኔታ እየተጋረጠ ነው። በዚህ ሁኔታ ውስጥ ምንድን ነው እየተፈጠረ ያለው? ስለ ምጽዋ የተራገፈው የጦር መሳሪያ ያነሳን። አሁን ደግሞ ግንባሩ ጥቃት ለመመስረት ዝግጁ መሆኑን በተመለከተ እያነሳ ነው። ቀደም ሲል የፋኖን እንቅስቃሴ አንስተናል። አሁንም በዚህ ውስጥ ጎትተን የምናመጣው የፋኖን እንቅስቃሴ ነው። ከአብይ አህመድ አገዛዝ ጋር እገጥማለሁ ያለው ግንባር አፋር ብሔራዊ አንድነት አብዮታዊ ግንባር ፋኖ የሚያደርገውን እንቅስቃሴ በአዎንታ አያለው የሚል አካል ከመሆኑ ጋር የአልቡርሃን ኃይል ከኤርትራ ጋር ወዳጅ መሆኑ አልቡርሃን ቀደም ሲል ከአብይ አህመድ ጋር ከኦዴድ ጋር በፈጠረው ወዳጅነት የጎንደርን መሬት ተቆጣጥሮ የነበረ መሆኑ ከአብይ አህመድ ጋር መከዳዳት ሲፈጠር አልቡርሃን ከኤርትራ ጋር ያለው ወዳጅነት ሲጠናከር ከዚህ በፊት በጎንደር በኩል መጥቶ በር ዘግቶ የቲፒኤልኤፍ ቲዲኤፍ የሚባለው ኃይል ሲጅ ተደርጎ ቤትም በኩል እንዳይነቃነቅ ለማድረግ የሱዳን ኃይል ወሳኝ ሚና ተጫውተዋል። በወቅቱ የኤርትራ ኃይል አሰላለፉ ከአብይ አህመድ ጋር ስለነበረ ለቲፒኤልኤፍ ፈታኝ ነበር።
አሁን የኤርትራ ኃይል ይብዛም ይነስም ለራሱ ህልውና ሲልም ቢሆን ቲፒኤልኤፍ ጋር ወይም ቲዲኤፍ ከሚባለው ኃይል ትግራይ ላይ ካለው ኃይል ጋር አሰላለፉን አላይ የሚያደርግ ነው ወይም አሰላለፉን ከዚያ ጋር ያደረገ ነው። ሱዳንም አሁን በምታዩት ደረጃ አብይ አህመድ አስወጋኝ ብላ እየተዘጋጀች ያለችበት ሁኔታ ነው ያለው። አሁን ሰሜንን ይዩት፣ ኤርትራን ይዩ፣ ትግራይን ይዩ፣ አማራውን ይዩ። አፋር አለ በዚህ በኩል አብይ አህመድ ኃይል አዘምታለሁ የሚለው በአፋር በኩል። አፋርንም ደግሞ ይኸው አነሳንላችሁ። አሁን እየተጠጋ ያለውን ሰራዊት ከኤርትራ በኩል ተጉዞ እየመጣ ያለው ኃይል የት ጋር ነው እየመጣ ያለው? በዚህ መካከል ማስረሻ ሰጤ ካልሆነ በቀር ማን ነው? ማስረጫ ሚሶ ካልሆነ በቀር ማን ነው ሂዶ አብይ ኪስ ውስጥ የሚገባው? እየፈረሰ ካለ አካል ጋር እንዴት አድርገህ ነው ሂደህ እዛ ኪስ ውስጥ የምትገባው? ሂደህ አብረህ መተህ ለመማረክና ምርኮኛ ለመሆን ካልሆነ በቀር አሁን ባለው ሁኔታ አብይ አህመድ ጋር ልደራደርና ልንበርከክ ብሎ የሚያስገድድ ነገር ምን ተገኘ ነው? ምን መጥቶ? ለይሄው ቀጠናውን እያወራን እኮ ነው። በቤኒሻንጉል በኩል ሱዳን ማን በቆሰቆሰው? ይኸውልህ ሱዳን እኮ የኢትዮጵያ ሉዓላዊነት ልድፈር ብላ ብትመጣ ማናችንም ኢትዮጵያውያን ኖ ብለን ነው የምንቆመው። ነገር ግን አብይ አህመድ 4 ኪሎ ያለው ኦህዴድ ከኤመሬት ገንዘብ ተቀብሎ እኛን የሚገልበት የአማራን ህዝብ የሚፈጅበት ገንዘብ ተቀብሎ ድሮን ተሰጥቶት የሱን አምባገነን ስርዓት ለማስፈን አማራውን ሰጥረጭ አደርጋለሁ እንኳን መሳሪያውን ቀበቶን አስፈተዋለሁ ብሎ ለሚያደርገው ዘመቻ የሚያስፈልገውን ገንዘብ ኤመሬት ሰጥታው የኤመሬትን ተልኮ ለማስፈጸም ሱዳን ሂዶ አልቡርሃንን ወጋ። አልቡርሃን ራሱን ሊከላከል መጣ። አብይ አህመድ ሐሚቲ ዳጋሎን ሲያስታጥቅ ማስታጠቅ ብቻ አይደለም ከኤመሬት የሚመጣውን መሳሪያ ሲያቀባብል ነበር። በዓለም ዘንድ የተወገዘበት ነው። ዓለም አቀፍ ሚዲያዎች የዘገቡት ነው። ዓለም አቀፍ ተቋማት ያረጋገጡት ነው። አይሁ የአማራ ህዝብ ራሱን ሊገልበት የሚፈልገውን ድሮን ስለሰጠከው ለዛ ውለታ ሱዳን ሂዶ የሱዳንን ፈጥኖ ደራሽ ኃይል በማስታጠቅ የሱዳን መንግስት እንዲወጋ እንዲከነፍ ጥረት ሲያደርግ ቆይቶ ለዛ ስተቱ ጦርነት ሲገጥመው ከኔ ጋር አለማቆም አገር መክዳት ነው ይላል። በምንኛ ነው አገር መክዳት የሚባለው የሚተረጎመው? ይኸውልህ አገሩን የከዳው ለገንዘብ ብሎ ኢትዮጵያን አሳልፎ ሽጦ ከኤመሬት ድሮን ለማግኘት ሲል የሰው ሀገር ሂዶ የውክልና ጦርነት አድርጎ ኦህዴድ 4 ኪሎ ያላካል። ስለዚህ ከሱዳን የሚሰነዘርበት ጥቃት ካለ ጥቃቱ የሚሰነዘረው ማን ላይ ነው? ኦህዴድ ላይ ነው። በቤኒሻንጉል በኩል መታ ጥቃት የሚሰነዘረው ማን ላይ ነው? ማን ምን ፍለጋ? መሬት አላት እዛ ጋር ክሌም የምታረገው ጥያቄ አለ። ይገባኛል ለይዞታ ክርክር አላት የላትም? ምን ነው የፈለገችው ሱዳን? ሐሚቲን አስታጠቀብኝ ነው። ለምን አብይ አህመድ አስታጠቀ? እኛን የሚገልበት ድሮን ኤመሬት ስለሰጠችው። ስለዚህ የምንሞትበትን ድሮን ተቀብሎ ተልኮ ሲፈጽም ለገጠመው ጦርነት ምን በወጣው ነው አማራው እዛ ውስጥ ገብቶ በአገር ሉዓላዊነት ምናምን የሚማገደው? አይማገድም። የባንዳነት ትርጉም ኢቲቪ ላይ በሚተነተን አይደለም። ባንዳው ማን ነው ከተባለ አገር 4 ኪሎ ተቀምጦ እየሸጠ ያለው ቡድን ነው ባንዳ። የባንዳነት ትርጉም ከጠፋችሁ በዝርዝር እናስረዳችኋለን። በተጨባጭ ማስረጃን ሞግታችኋለን። አገር እየሸጣችሁ ነው። አገር አሳልፋችሁ ሰጣችኋል። ወንጀል ነው እየሰራችሁ ያላችሁት። በሰብአዊነት ላይ የሚፈጸም ወንጀል እየሰራችሁ ነው። የጦር ወንጀል እየፈጸማችሁ ነው። እንዴት ተደርጎ ከኦህዴድ ጋር ሰው ይሰለፋል? ዘጋርዲያንና ቢቢሲ የቅርብ ጊዜ ሪፖርታቸው ብቻውን ከበቂ በላይ ተናግረዋል። ስርዓቱ በአማራ ህዝብ ላይ ፈጸመ ብለው ያወጡት መረጃ ከነሱ ስለሰማ ነው አይደለም፣ በተጨባጭ ህዝባችን ላይ ስለተፈጸመ ነው። ስለዚህ መከራና ፍዳ እየተቀበለ ያለ ህዝባችን ይህንን ሁላይ ስቃይና መከራ ተቀብሎ ገና እየተቀበለ ባለበት በዚህ ወቅት አንድ ጊዜ ወደ ፍለጋ አንድ ጊዜ እንትና መጣብኛ ላይ አንስ ፍለጋ የሚል ሩጫ የሚባል ጫወታ የለም። ከገባህ ትወጣዋለህ። ራስህ ወደህን ሄድከው ወደህን የገባህበት ነው። ያለምንም ይሉንታ ላለመጥፋት ትግል የምታደርጉ አካላት መናበብ ይጠይቃቸዋል።
እኔ ማንኛውም የአማራ ህዝብ ሁሌም እያሰመርኩበት የሚሄደው ደለብሬት ነው። መድገም ስለፈለኩ ሁም ብዬም ነው ማነሳው። የአማራን ህዝብ የህልውና ትግል የምትመሩ አካላት ሁልጊዜም የማነሳው ሐሳብ የአማራን ህዝብ የህልውና ትግል ውጤታማ ለማድረግ ከየትኛውም አካላት ጋር የምትፈጥሩት አሊያንስ የአማራን ህዝብ መሰረታዊ ጥያቄዎች ኮምፕሮማይዝ በማድረግ ላይ እንዳይሆን ተጠንቀቁ ብቻ ነው። የአማራን ህዝብ መሰረታዊ ጥቅሞች ኮምፕሮማይዝ እስካላደረጋችሁ ድረስ የአማራ ህዝብ መሰረታዊ ጥያቄዎች ከሆኑት አንዱ እስከዛሬ ለተፈጸመበት ፍትህ የማግኘት መብቱም የማይነካ መሆኑን አረጋግጣችሁ በኢትዮጵያ ውስጥ ያነሳቸው መሰረታዊ ጥያቄዎች አንድም ኮምፕሮማይዝ ሳይደረጉ የሚፈጸሙ መሆናቸውን አምናችሁ በዋነኛነት ከናንተ በሚመነጨው ኃይል ነው እንጂ በተንበርካኪነት አይደለም። አቅም እንዳነሰው ሰው በየቦታ ሂደህ አላዝነ ለምነ ሳይሆን አቅምህን እያየ ካንተ ጋር በሰራ ያዋጣኛል ብሎ እንዲመጣ ነው የምታደርገው። ባርጌኒንግ የሚባለው ፓወር አንተ የተደራጀ አቅም ኃይል ነው ሰተ መቀበል የሚያስችል 10,000 ወታደር ይዞ የተጠናከረ አካል ካለ 100 ይዘህ ልደራደረው ብትል ምንድነው የምትተዳደረው? 100 ነው ያስከው። ተገዳዳሪ አቅም ያለህ መሆንህን አረጋግጥ ነው የምትቀርብበት ቦታ። ይሄ ነው እኮ ባርጌኒንግ፣ መደራደሪያ፣ መከራከሪያ አቅምህን ቢልድ አድርግ። ይሄን ለማድረግ 6-7 አደረጃጀት የሚለውን እርሱት። ቢቻል አንድ ሴንትራል አድርጉት። ከማዕከል በንግግር በትብብር የምትመሩት ወሳኝ የሚባሉ የወታደራዊ እንቅስቃሴ እውቀት ያላቸው ግንዛቤ ያላቸው አካላት አሉ። ለምሳሌ እነዚህን አካላት አሰባስቦ እነሱ እንዲመክሩበት አንድ አቅጣጫ፣ አንድ ስትራቴጂ ነድፈው የአማራን ህዝብ የህልውና ትግል እንዴት ስኬታማ እናድርግ፣ ይህንን ህዝብ እንዴት ከልቂት እናድነው፣ እነሱ እንዲመክሩ ስትራቴጂ እንዲያወጡ፣ ፖለቲካ ዝንባሌ ያላቸው አካላት በፖለቲካው መስክ ላይ ሰብሰብ ብለው የሚዲያና ኮሚኒኬሽን ላይ ዝንባሌ ያላቸውን ለይታቸው በሚዲያና ምናምን የውጭና የኮሚኒኬሽን ጉዳዮች ላይ ጥሩ የሆኑ ደግሞ እንደዛው ዲፕሎማሲና ኮሚኒኬሽን ላይ እነማን ጥሩ ይሆናሉ። ይህንን በየፈርጁ ከለየ በኋላ የሁሉም ጉልበት ተደምሮ ነው አንድ ጠንካራ ነገር የሚፈጥረው። ጠንካራ ዲፕሎማሲ የሚሰራ አካል ያስፈልግሃል። ጠንካራ ፒአርም ያስፈልግሃል። ምርጥ ስትራቴጂስት ያስፈልግሃል። ሰልፍለስ የሆነ ሊደር ያስፈልግሃል። ጠንካራ የሆነ መሪ ያስፈልግሃል። ሊደር የሚባለው እነዚህ ሁሉ ተሰብስበው በጋራ መተው ነው። የሆነ ምናምን አምጥተ ስብሰባ እንዲጠራ እንዲሰበስብና አመራሩ እንዲሰበስብ ኦርጋናይዝ እንዲያደርግ ከፍላችሁ የሰጣችሁትን ስልጣን ኤክሰርሳይዝ እንዲያደርግ መሪ የምታደርጉት ሰው አይደለም ፈላጭ ቆራጭ መሆን ያለበት። ወሳኞቹ የጋራ ሊደርሺፑ ዋናውን የስልጣን ክፍል ከያዘ መሪ አድርገህ የምትመርጠው አካል ስራ አስፈጻሚውን የሚሰበስብ አመራሩን የሚሰበስብ አመራሩ ያሳለፋቸውን ውሳኔዎች ለማስተግበር ተግቶ የሚሰራ ይሆናል ማለት ነው። በዚህ መልኩ ፍሬም አድርጉት። ይሄንን አድርጉና ፈጽማችሁ ዓለምን የሚያስደንቅ ነገር ይዛችሁ ነው። በየሳምንቱ በየቀኑ በየወሩ ይወጣችሁ እንዲተፈጥሮ በዚህ ሆኖ ምናምን ከምትሉት በላይ ጨከን ብላችሁ ከራሳችሁ ስሜትም ኢጎም ኮምፕሮማይዝ የምታደርጉት ነገር ካለ አድርጋችሁ ለአማራ ህዝብ ሲባል የሚከፈል መስዋዕትነት ነው ብላችሁ ዝቅ ብላችሁ ማሸነፍ ሲኖርባችሁ ዝቅ ብላችሁ አሸነፋችሁ። ከዚህ ያህል ጊዜ በኋላ ለተራዘመ ጊዜ በዲፕሎማቲክ ማህበረሰቡም ዘንድ አንድ መሆን ባለመቻላቸው የሚል አገዛዙ ሁል ጊዜ የፖለቲካ ሸቀጥ መነገጃው የተከፋፈሉ ናቸው እንደዚህ ናቸው እያለ የሚነዛው ነው። ሌላውም ትግሉን እንደ ጃርት እሾህ እየሆነ የወጋው ያለው የተከፋፈለ ነገር አለ በሚለው በቆረጣ እየገባ ነው። እንደዚህ ያለውን ነገር ማዳከም፣ እንደዚህ ያለውን ነገር ማለፍ የሚያስችል ብቃት አምጡና አስደምሙን። ደግሞ ማድረግ ትችላላችሁ። ፈተና አለ። ኦፍ ኮርስ በውስጣችሁ ስንት የተሰገሰገ አለ። አንድ እንዳትሆኑ መርዝ ሲረጭ ነበረ። አንድ እንዳትሆኑ ሲጎትታችሁ የነበረ ለአንዱ ሌላ ሌላኛው ሌላ እያወራ ሜስ ሲፈጥር የነበረ አንዳንዱ እኮ አንዴ ሰኔ 15 ይላል፣ አንዴ ሐምሌ 15 ይላል፣ አንዴ ምናምን ነው የሚያሳዝነው። እዛ ላይ ተቸክሎ መጻኢ ሁኔታውን ያጨልመዋል።
አትሊስት ሌላውን ሁሉ ተወውና አብይ አህመድ ከለንደን